መሀይም ስለሆነ ወድቋል። ስለዚህ አብይ ይቀጥላል ማለት ነው። ወደድሽም ጠላሽም ኦሮሞ ይቀጥላል። መረጥሽው አልመረጥሽው ፋኖ ተደራጅቶ የአማራን ክልል ቢያንስ እንኳ የኛ ስትራቴጂ ስለከሸፈ ቢያንስ እንኳ ደግሞ አድማ በታይና ፋኖ በጋራ ሰርቶ ክልሉን በአማራ እጅ ካልጣለው በፋኖ እጅ ካልወደቀ አብይ ኦሮሞ ይቀጥላል። የትግሬና የሻዕቢያ የወያኔ የኦነጋውያን ስልጣን ይቀጥላል። ህገ መንግስቱን እናሻሽሉ ብለው ይመጣሉ ያታሏቸው። ያ ነው እየተሰራ ያለው። ፋኖውን ነገ ይታረቃል ያን ሁሉ ህዝብ ጨርሶ። ስለዚህ ምን እናርጋችሁ ታዲያ? መብትሽ ነው መምረጥ። እንደውም አብይን ምረጭ ይሻላል። አብይን መምረጥ ምን መሰለሽ፣ ብርሃኑ ነጋን ከምትመርጪው አብይን ምረጭ። ቀድሞም ማሽቃብተሽ መቀመጫሽን አዝለሽ ያመጣሽው አብይን ነው። ቢያንስ ኦሮሞ ይሻላል። ኦሮሞ ስልጣን ላይ ቢቀጥል የተሻለ ነው። ቢያንስ አማራ 16 ሚሊዮን ካንቺ ጀምሮ ኦሮሚያ ብለው አዲስ ሀገር የፈጠሩት ጋር ትኖሪያለሽ። ስለዚህ አብይን መርጦ ኦሮሞን ማስቀጠል ከወሮ በላ ትግሬ መከላከል ጥሩ ነው። አብይን ማስወገድ አንፈልግም ብላችሁ አዝላችሁ ስልጣን ላይ አርጋችኋል። እኛ ስንቃወም ልታጠፉን ተንቀሳቅሳችኋል። የፋኖ ትግል ከክልሉ ካልወጣ ማሸነፍ አይችልም። ከወያኔና ሻዕቢያ ጋር ያለው ግንኙነት ውድቅ ነው ስንል እኛን ከሚዲያ ላይ ከነዘገይ የሚባል መሀይም ግመል አጋዥ ጋር መርዝ ሰጣችሁ ለማጥፋት ተንቀሳቅሳችኋል። ደግፋችኋል። በኤአይ ሰርቶ አፍ ከፍቶ ሲያመጡ ስቃችሁብኛል። ዛሬ የፖለቲካ ዳቦዋንም መቅመስ ነው አማራ። ቂጥን በሚጥሚጣ ቆርጦ ሲያበላ ድሮን አናት ላይ ሲጥልብህ እየሞካት አማራ መቻል ነው። ቲጂ የየው ነው። ሰላም እናስትልኝ። እንዴና ሞጣ ሰላም ነው? ቀጥይ። ሰላም ብያለሁ። ቀጥይ። እሺ አሁን ሰኞ ምርጫ ነውና እኛ ከተማ ያለን ሰዎች ምን በማድረግ ነው ከአማራ ትግል ጎን መሆን የምንችለው? ምን ማለት ነው? ምርጫ ነው ማለት ምን ማለት ነው? ምርጫ ይካሄዳል እኛ ባለንበት አካባቢ። የት ነው የምትኖሪው? ደብረ ዘይት። ምንድነው ብሔርሽ? እኔ አማራ ነኝ። ለምን ትመርጫለሽ? ማንም አያስገድድሽም። መምረጥ እኮ አለመምረጥ መብትሽ ነው። ለምን ትሄጃለሽ? ሄደሽ ደግሞ መምረጥ የምትመርጪው መምረጥ ነው። ግን የሚመረጠው ማን ነው? ኦሮሞ ያሸንፋል። መረጥሽም አልመረጥሽም አብይ ይቀጥላል። ይሄ ራሱ እናንተ አንቺ እንዴት ነው ጡትሽን እያሳየሽ የጡት ማስያሽን አውልቀሽ አብይ ሲመጣ ጨፍረሻል አይደል? አይ እንደዛ አይደለም። እኔ ስቃወም ልጅ ነበርኩኝ ከፋሲል ደሞዝ ጋር አሸባል ገዳው አታለን ከመሸ እምትይ ደብረ ዘይት እንደሆንሽ በገብርኤል በኩል መንፈስ ነግሮኛል። ውሸት ነው እውነት ነው? ውሸት ነው። እንደዛ ውሸት ነው። እንኳን አንቺና አቡነ አብርሃም ቂጣቸውን ወጥፈው ሲደግፉ አይቻለሁ። መነኮሳት ታዩ። እሱ ነው እሺ። አማራ ቂጥህን በሚጥሚጣ እየቆረጠ ኦሮሞ የሚያበላ ፈልገህ። ስለዚህ ኦሮሞ ይቀጥላል። ፋኖም ታየ ቂጡን አዝሎ ከአባይ መሻገር ስላልቻለ ፋኖ መሪዎች ከሻዕቢያ ወያኔ ጋር ስለተሞዳሞዱ ተራው ፋኖ ጀግና ሆኖ ስትራቴጂን መስማት ስትራቴጂ ማዳመጥ ስላልቻለ ሚዲያው የሌላ ስለሆነ ገንገበት መሀይም ስለሆነ ወድቋል። ስለዚህ አብይ ይቀጥላል ማለት ነው። ወደድሽም ጠላሽም ኦሮሞ ይቀጥላል።